ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ኢድ ሙባረክ አለይና ወአለይኩም ኩሉ ሰና እንቱን ጠይቢን። እንዴት ናችሁ? ደህና ናችሁ? እንዴት ይዟችኋል? የሰው ቤት ስራ እንዴት አረጋችኋል? ሰላም ናችሁ ያላችሁ ወይ? አብሽሩ አብሽሩ እንዳይከፋችሁ። ወላሂ አንዳንዴ ይከፋል ብቻ አልሐምዱሊላህ ሁሉም ያልፋል። ዋናው ነገር እኮ የትም እንሁን በሰላም በአመት አመት መድረሳችን ነው። ስለዚህ እንዳይከፋችሁ አብሽሩ። ሁሉም ያልፋን። ሁሉም ነገም ሌላ ቀን ነው። ያው አመቱ ሲደርስ በቃ የሆነ የፈለጋችሁን ቤት ለብሱ፣ ቤት ፈሉ፣ የፈለጋችሁን ነገር ብትገዙ በቃ እነሱ ከቤተሰቦቻቸው ከልጆቻቸው ተጨማምሮ ምናምን በቃ ሲታዩ በቃ ሁሉ ነገር ነው የሚያስጠላችሁ። ከምሬ ነው። ብቻ ግን አልሐምዱሊላህ ለሁሉም ነገር ዋናው ነገር በሰላም መድረሱ ነው እንላለን። እንግዲህ አልሐምዱሊላህ አመት ያድርሰን እና ሰግዳችኋል ወይ? እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ አላህ ሰግዶ ከሚቀበላቸው ሰዎች አላህ ያርገን። ዱዓችንም አላህ ይቀበለን። ከሰው ቤቱን ነጃ ይበለን። አገራችንን ሰላም ያርግልን። ወላሂ አላህ ያደላት ይኸው በቤቷ ከልጆቿ ምናምን ጉድ ትላለች። እኛ ይኸው በሰው ቤት ግን ብቻ አልሐምዱሊላህ ወላሂ ማማረር አያስፈልግም። የትም እንሆን የትን ዋናው ነገር በሰላም መድረሱ ብቻ ነው። አልሐምዱሊላህ ወላሂ ብቻ አልሐምዱሊላህ። እና አሁን አገርም ያለው ሰው ቢጠይቁት በቃ ያማራል። እዚህም ያለ ነው እኛ እናማራለን ማለት ነው። ግን ብቻ አልሐምዱሊላህ ወላሂ አላህ በመሆኑ ብቻ በቃ የሰው ልጅ ያልፈዋል፣ ይታገሰዋል ማለት ነው። እና አብሽሩ ሁሉም ያልፋል። እንግዲህ የዛሬ አመት ከልጆቻችን ከቤተሰቦቻችን ኢንሻአላህ። ወላሂ ዱንያ እኮ መቼም ቢሆን መቼም አትሞላም። በቃ እንዲህ ነው ወላሂ። አሁን እኔ ጠዋት ማለት ነው ያ ትላንት ማታ እኔ አልተኛው። ያው እዚህ ሀገር ማለት ነው በሳውዲ ጠዋት ለሊት ነው የሚሰገደው። ልክ ፈጅር ሰግደን በዚህ ሀገር 10 ሰዓት ተኩል ነው የሄደው መስጂድ ማለት ነው። ከዛ ሄደን እኔ እዛ ጋር ሄጄ ወላሂ ለመስገድ በቃ ለመጣው የሚል ስሜት ተሰማኝ። ለምን ብትሉ ሰዎቹ ልጆቻቸው ይዘው ምናምን ሲጫወቱ እኔ በቃ እዛ ጋር እንደ በድን ሆኜ ነው ቁጭ አልኩት። በቃ እዛ ሰውነቴ ነው እዛ ያለው እንጂ ሀሳቤ አገር ቤት ነው። በቃ እንዲህ ቁጭ ብዬ ልጆቹን ሳይ በቃ እኔ እንደው እንዲህ ምን ልበላችሁ ወላሂ መግለጽ ራሱ ይከብዳል። ብቻ ግን በጣም ከባድ ነው። ለሁሉም ነገር እድሜ ጤና ይስጠን። በአመት ያድርሰን። አታስቡ፣ ነገም ሌላ ቀን ነው። ትንሽ የሰራችሁ ሰዎች አገራችሁ ገብታችሁ ከቤተሰቦቻችሁ ከልጆቻችሁ ፋበል። ወላሂ ቢያንስ አመት ባል ሲመጣ ማለት ነው አቅም ያላችሁ ሰዎች ሄዳችሁ ቤተሰቦቻችሁን ልጆቻችሁን ዘይሩ። በቃ ዱንያ እንደው 10 ምንም እኮ ዱንያ አይሞላም። ምንም የሆነ ነገር አሁን ቤት ሊስራ እንላለን። ቤቱ ሲያልቅ ደግሞ የሆነ ነገር ነው የምንመኘው። አሁንም የሆነ ነገር ሲያልቅ የሆነ ነገር ነው። በቃ ዱንያ እኮ እንዲህ ናት። የሰው ልጅ በቃኝ የሚለው በቃ አፈር ውስጥ ሲገባ ብቻ ነው በቃኝ የሚለው። አፈር ውስጥ ካልገባ ግን በዛኛው ሌላ መጨመር ነው የሚፈልገው። የሰው ልጅ በቃ ባለው ተብቃቅቶ ካኖራ ዱንያ በጣም ከባድ ናት ወላሂ። በተለይ ስደት አስባችሁታል? እኛ እኮ ሰውን እያናረውን ለራሳችን ማንሆን ሰዎች ብቻ አልሐምዱሊላህ። ዋናው ነገር በሰላም መድረሳችን ነው። የአመት ሰው ይበለን። የእስልምና እምነት ተከታዮች እንኳን አደረሳችሁ። ኢድ ሙባረክ ወአሌና ወአሌኩም ኩሉ ሰና ወንቱን ጠይቢን ላችኋለሁ። ቤተሰቦቼ ላይቭ ያልገባሁበት ምክንያት ይኸው ነግሬያችኋለሁ። ማታ ሳልተኛ ድሬ ለሰላት ሄደን መተን ትንሽ ተኝቼ ከዛ በቤቱ እንግዳ ነበር። ያው ታውቁታላችሁ መቼስ አልነግራችሁም። እና በዛ ምክንያት ላይቭ መግባት አልተመቸኝም። ይቅርታ ዘይራችኋለሁ ቤተሰብ እላችኋለሁ። እንዴት ናችሁ? አላችሁ ወይ? የሰው ሀገር ስራ እንዴት ይዛችኋል? አይዛችሁ ሂቴ በርታ በሉ፣ ጠንክሩ። በያላችሁበት አላህ ይጠብቃችሁ።
የአላህ ሰላም በረከት በእናንተ ላይ ይሆኑ። አብሽሩ፣ ነገም ሌላ ቀን ነው። ወላሂ እድሜ ጤና ይስጠን፣ ብቻ እድሜ ጤና ይስጠን። የዛሬ አመት ነገ ነው። አሁን ብታሉ እኮ እንደ ድሮ አይደለም። አሁን ድሮ አመቱ ቶሎ አይደርስ ነበር፣ ግን አሁን ወሩ ቶሎ ቶሎ ነው የሚያልቀው። እኔ እንደዛ ነው የሚሆንብኝ በአሁኑ ሰዓት። እና አብሽሩ፣ ተስፋ አትቁረጡ። መቼም ቢሆን መቼም የማያልፍ ነገር የለም። አብሽሩ ወላሂ ትዕግስትና ተስፋ ሰብር ይኖራችሁ እንጂ ወላሂ የማያልፍ ነገር አበደን የለም በዚች ምድር ላይ። እናንተ ጠንካራ ሆኖ በአመኔታችሁ በማንኛውም አመኔታ ተከታይ ያላችሁ ልጆች ማለት ነው፣ በሃይማኖታችሁ ጠንካራ ከሆናችሁ ማለት ነው የማያልፍ ነገር አበደን የለም። በቃ የማያልፍ ነገር የለም። ትዕግስት አድርጉ፣ ጸልዩ፣ ጸሎት አድርጉ፣ ዱዓ አድርጉ። በቃ በተስፋ በትዕግስት ያሰብነበት ቦታ እንደርሳለን እላችኋለሁ። ማሮቼ ላይክ ያረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ወላይ ቻናሌ ሞቷል፣ ሰዓት አልሞላም ብሎኛል። እንግዲህ አላህ ያውቃል ብቻ እላችኋለሁ። ላይክ ያረጋችሁ የአመት ሰው ይበለን፣ የአመት ሰው ይበለን። ቤተሰቦቼ ባያላችሁበት ወዳችኋለሁ። የትም ሆናችሁ ይህን ቪዲዮ የምታዩት እላችኋለሁ።